በትንሽ መንደር ውስጥ በአንድ ጊዜ እንጨት ቆራጭ ሆኖ የሚሰራ አንድ ወጣት ይኖር ነበር። ስሙም ካድሪክ ይባላል። እንጨት የሚፈልጥበት አንድ መጥረቢያ ነበረው። ደሃ ቢሆንም በባህሪው አፍቃሪ ባህሪ ነበረው። ብዙውን ጊዜ ብዙ ማገዶችን ይቆርጣል እና ለመሸጥ ወደ ገበያ ይዟቸው ይመጣል። ምንም ደሃ ቢሆንም ሰዎችን ይረዳል። በዛ አካባቢ የሚኖሩት ደሃ ማህበረሰብ እሱን በጣም ይወዱታል። አንድ ቀን እንጨት ቆርጦ ወደ ቤቱ ሲመለስ ከዛፍ ስር እየተንቀጠቀጠ የተኛ አንድ አዛውንት በድንገት አየ። አዘነለትና ወዲያውኑ የለበሰውን ልብስ አውልቆ ለሽማግሌው አለበሰው። ከጥቂት ጊዜ በኋላ ሴድሪክ አንድ ቀን በጫካ ውስጥ እንጨት እየቆረጠ ነበር። በድንገት ድምጽ ሲሰማ በገና በረጅም ተራሮች ላይ ሲጫወት ሲሰማ በትኩረት ለማዳመጥ ቆም አለ። በቀጣይ ቀንም ይህን ድምጽ በድጋሚ ሰማ። በድጋሚ ከተራራው መሆኑን አወቀ። በተመሳሳይ 2 ቀናት ከተራራው በተለመደው ድምጽ እንደገና መጫወት ጀመረ። ድምጹን ሲሰማ በድጋሚ እንጨት መፍለጡን አቆመ። መፍለጫውን ከጀርባው አስቀመጠ። ዘፈኑን ማን እንደሚጫወተው ማወቅ ፈልጓል። በመጨረሻም በሰፊ መልክ አንድ ሽማግሌ በድንጋይ ላይ ተቀምጦ አየ። ሽማግሌው በገና በመጫወት ተጠምዶ ነበር እና አንድ ሰው እየቀረበው እንደሆነ አላወቀም ነበር። ሴድሪክ እኒህ ሽማግሌ በጣም ተመሳሳይ መሆናቸውን በጣም ተረዳ። ዛፉ ስር ተቀምጦ የነበሩ ሽማግሌ ጋር በጣም ተመሳሳይ ናቸው። ሴድሪክ ዘፈኑ እስኪጨርስ ጠበቀ። ከዛም ሽማግሌው ወደ ተቀመጡበት ጠጋ አለ። ጌታዬ፣ እዚህ ከኋለኛ ቅዝቃዜ ነው ያለው። በገና ለመጫወት ለምን ወደዚህ መጣ? ልጄ፣ አንተን ለመፈለግ መንገዱ በጣም አድካሚ ነበር። አንተ እስከምትመጣ እዚህ ተቀምጫለሁ። የዛን ቀን ለኔ ብቸኛ ልብስን ሰጠኸኝ። ስለዚህ አሁን አዲስ ኮት ሰጥሃለሁ። በጣም ይረዳሃል። ከዚያም ሽማግሌው ካባውን እንዲለብስ አደረገው። ሽማግሌው በቶሎ ተሰለበ። ካባው ከተሰጠው ቀን ጀምሮ ሴድሪክ ያልተለመደ ነገር ሳይሆን ውድ ሀብት መሆኑን ያውቅ ነበር። ካባው እሱ እንዳይታይ ማድረግ ይችል ነበር። ካባውን በለበሰ ጊዜ ሁሉም ሰው ከፊት ለፊታቸው እየሄደ መሆኑን አያውቁም ነበር። ሴድሪክ በጣም ደስ ብሎታል። ከዚያ ጊዜ ጀምሮ በሁሉም ቦታ ተጉዟል። ማንም ሊያየው አልቻለም። ወደ ሀብታም ሰዎች ቤት ሄደ። በኩራት ወደ መጋዘናቸው ገባ። ከሀብታሞቹ ገንዘብ እየወሰደ ለድሆቹ መርዳት ጀመረ። ከመንገድ ዳር የተኙ ሰዎች ነበሩ። በጣም የተቸገሩ ስለነበሩ በጣም ያለቅሳሉ። በድንገት ከፊት ለፊታቸው ወርቅና ብር ሲያዩ እና ሰዎችን የሚያሰቃዩ ሙሰኞች ነበሩ። ካድሪክ በድንገት መጣና ሙሰኛውን ሰውዬ ከጀርባ መታው። ማን እንደመታው ግን ማወቅ አልቻለም። ብዙ ተመሳሳይ ክስተቶች ተከስተዋል። በአካባቢው አሉባልታ እንዲሰራጭ አድርገዋል። በቅርቡ ብዙ ነገሮች እንደተከሰቱ አውቃለሁ። ደሃ ሰዎች በሚያስገርም ሁኔታ ወርቅ እያገኙ ነው። ስግብግብ ባለስልጣኖች ሁል ጊዜ ህዝቡን ያስጨንቃሉ። አዎ፣ ስለዚህ ነገር ሰምቻለሁ። ለኛ የተላከ ጀግና ይመስለኛል። ይሄ ከሆነ በረከት ነው። ሴድሪክ በዚህ መንገድ ቆየ። በሁሉም ቦታ ሄዶ ችግረኞችን ረድቷል። አንድ ቀን ወደ ዋናው ከተማ መጣ። ወደዚያ መሄድ የሚያስችለውን ካባ ለብሶ ወደ ከተማው መጣ። ድሃዎቹን በመንገድ ላይ ተበታትነው አየ። ሀብቱን አውጥቶ ለድሃዎች ለማከፋፈል ወደ ታዋቂው ስግብግብ ቻንስለር መጋዘን ውስጥ ሾልኮ ገባ። ለዚህም ነው የቻንስለር መጋዘን ገንዘቡ እየቀነሰ መጣ። ነገር ግን ማን እንደወሰደ አይታወቅም። ይህ እንዲሁ እንዳለ ወሬዎቹ በዋናው ከተማ ተሰራጭተዋል። በቂ አስማታዊ ኃይል ያለው ግን ራሱን ያላሳየ አምላክ እንዳለ ያስባሉ። የአምላክ እጅ እንዳለበት እርግጠኛ ነኝ። እነዛ ሙሰኛ ባለስልጣናት ለማስተማርና እኛን ለመርዳት መጥተዋል። እውነት ነው። አንድ ጊዜ ላይ እመኛለሁ። ማንም አይነት ስለማያውቅ ሊሆን አይችልም። አንድ ቀን ቻንስለርን ከመታ በኋላ ሴድሪክ በፍጥነት ከቤቱ ሾልኮ ወጣ። ወታደሮቹ ባለስልጣኑ ሲመታ አይተዋል። ብዙ ወታደሮች ከኋላ ተከተሉት። ተቻክሎ ሲወጣ መሬት ላይ ወደቀ የዛፍ ቅርንጫፍ ልብሱን ቀደደበት። ሴድሪክ ግን አላወቀም። ሴድሪክ እጋለጣለሁ ብሎ በመፍራት የተቀደደበትን ቦታ በጨርቅ አግቶ ሰፋው። ከዚያ በኋላ አሁንም ወደ ቻንስለር መጋዘን ገብቶ የወርቅ ሳንቲሞችን መስረቅ ጀመረ። አሁንም በየቀኑ ይሰርቃል።
መጋዘኑ ሁሉ ጊዜ ያለቀበት በመሆኑ ካየው ቀን ጀምሮ ቻንስለር በጣም ትዕግስት እያጣ መጣ። ይሄንን ማን ነው የሚያደርገው? ላግኘው፣ አልለቀው። ይሄን ሌባ አግኙልኝ፣ ካላገኛችሁልኝ እናንተን ነው የምቀጣው። እነዚህ ጠባቂዎች ብዙ ጊዜ ሌባውን ለመያዝ ፈልገዋል፣ ግን አልቻሉም። በካዝና ውስጥ ያለው ገንዘብ እየቀነሰ ሄደ፣ ግን አሁንም ግልጽ የሆነ ዱካ ማግኘት አልቻሉም። በመጨረሻም ሌባውን ለማጥመድ አንድ ትልቅ መረብ መወጠር ወሰኑ። የዚያን ቀን ሴድሪክ ካባውን ለብሶ ነበር እና እንደተለመደው ወደ ቻንስለር መጋዘን ገባ። በዚህ ጊዜ ግን ወታደሮቹ እቅድ ነበራቸው። በመጋዘን ውስጥ ያለውን ማንኛውንም እንቅስቃሴ ትኩረት ሰጡ። የሴድሪክ ካባ የተቀደደበትን ቦታ አዩት። መሬት ላይ የሚንቀሳቀስ ሰማያዊ ልብስ አዩ። ጨርቁን ተከትለው መረቡን ወረወሩ። ሴድሪክን በእርግጥም ያዙት። ሴድሪክን ስለያዙት በጣም ተደስተው ነበር። ለንጉሱ አሳልፈው ሰጡት። ግርማዊነቶ፣ በቅርቡ እኔ ግምጃ ቤት ያለው ወርቅ ተሰርቆ አልቋል። ሌባውን ለመያዝ አቅጄ ነበር፣ እናም አገኘሁት። የማይታይ ለመሆን የሚረዳውን ውድ ሀብት ተጠቅመዋል። በዚያም ሾልኮ ገባና ሀብቴን ሰረቀ። ወንጀሉ በጣም ከባድ ነው። እባክዎን በቁም ነገር ይፍረዱ። ንጉሱ ካባውን እንዲወስዱ ታዘዘ። ሴድሪክን ደግሞ እስር ቤት እንዲጣል ወሰነ። ሴድሪክ እስር ቤት እያለ መንግስቱ የመውረድ አደጋ አጋጥሞት ነበር። በጎረቤት ሀገሮች ንጉሱ እንዲከላከሉ ሰራዊቱን ላከ። ነገር ግን አልቻሉም፣ ሁሉም ሞቱ። ንጉሱ ጠላቶቹን መመከት አልቻለም፣ ምክንያቱም ኃይለኛ ነበሩ። ሁኔታዎች በድንገት ኃይለኛ ሆኑ። ችግሮች እየመጡ እንደሆነ ስላወቀ ሴድሪክ ወዲያውኑ የእስር ቤቱን ጠባቂ ለንጉሱ እንዲነግረው ጠየቀው። ለሰራው ወንጀል መካሻ እንዲሆን ጠላትን ለመዋጋት እንደሚፈልግ ተናገረ። ንጉሱም በፍጥነት እንዲፈቱ ወሰነ። በቶሎም ጠራው። ጠላትን ለመዋጋት ፈቃደኛ እንደሆንክ ሰምቻለሁ። ሀገሩንም ልታደን ፈልገሃል። ጥፋትን እንድክስ እድል ሰጥቻለሁ። ንገረኝ፣ ምን ያህል ወታደር ልስጥ? ክቡርነቶ፣ ይህን ሰው ያምኑታል እንዴ? ስለዚህ ህዝቦቼን እንዴት እንደሚጠቅም እያሳያችሁ ነው። ክቡርነቶ፣ አልደፍርም። ሴድሪክ፣ ለጥያቄ መልስ ስጠኝ እንጂ። ግርማዊነቶ፣ እኔ ምንም አይነት ተጨማሪ ወታደር አልፈልግም። የማይታየውን ይመልሱልኝ። ካባና ጥሩ ፈረስ ስጡኝ። ተስማምቻለሁ። በጣም ምርጥ የሆነውን የኔን ሰይፍ ሰጣሃለሁ። የኔ መንግስት ከአንተ መልካም ዜና ይጠብቃል። ሴድሪክ ጠላት ወዳሰበት ድንበር ተላከ። ወዲያውኑ የማይታየውን ካባ ለበሰ። በመጀመሪያው ምሽት ሴድሪክ ዋሽንትን ለመስራት ቅጠሎችን ይጠቀም ነበር። የሐዘን ዘፈን ተጫውቷል። የጠላት ድንኳንና ጎተራዎች ላይ እሳት ለኮሰባቸው። ወታደሮቹ የዋሽንትን ድምፅ ሰምተው ሲሄዱ ድንኳኑ ተቃጥሎ ጠበቃቸው። እሳቱ በጣም ብሶ ነበር። እሳቱን ካጠፉ በኋላ ግራ በመጋባት ለማረፍ ተቀመጡ። ምክንያቱም ጥፋተኛውን ማወቅ አልቻሉም። በቀጣይ ቀንም ሴድሪክ ዋሽንትን መጫወት ቀጠለ። ከዚያም የጀነራሉን ድንኳን አገኘ። ከዚያም ሰይፉን ተጠቅመው ገደለው። ወታደሮቹ ጀነራሉ ሲገደል አዩ እና እንግዳ ክስተቶች በቅርቡ ተከስተው ነበር። ይህን ማንን እንዳረጋ አላወቁም። በጣም ደንግጠው ነበር እና በጣም በእርግጠኝነት አምላክ እየቀጣን ነው ብለው አሰቡ። ሴድሪክ በቶሎ ወደ ከተማው ተመለሰ፣ ያገኘውን ድል ለማሳወቅ። ንጉሱ ይህን ዜና ሲሰማ በጣም ተደሰተ፣ በጣም አወደሰው። ከስኬቱ በኋላ ሴድሪክ በግሉ አንድ ነገር ለንጉሱ መንገር ፈልጎ ነበር። ንጉሱ በፍጥነት ከሱና ከሴድሪክ በስተቀር ሁሉንም ከቤተ መንግስቱ አስወጣ። እርሱን ለማናገር ግርማዊነቶ፣ ስለ ቻንስለር አንድ ነገር መናገር ፈልጋለሁ። ግብግብ ጨካኝ ሰው ባይ ይታወቃል። ዝም ብሎ ግብር ይጨምራል እና ሰዎችን ይጨቁናል። ሰዎች በየቦታው እንዲሰቃዩ ያደርጋል። ሰዎቹ ወደ ሰማይ ከማልቀስ በቀር ምንም ማድረግ አልቻሉ። ስለዚህ ጉዳይ ለረጅም ጊዜ ሰምቻለሁ፣ ግን ምንም ማስረጃ ስለሌለ ሌላቸው አልቻልኩ። ምን ግንዛቤ አለ? አዲስ ሐሳብ አለኝ። እባክህ ተቀበለኝ። ይሄን ካባ ልብሱን ለብሰህ ሂድ፣ ከዛ እቅዳቸውን ታገኛለህ። ንጉሱ የሴድሪክን ምክር ተቀበለ። የቻንስለር ቤት በምስጢራዊ ጠባቂዎች ይጠበቃል።
ሾልኮ ገባ። ወደ ቻንስለር ዋና ክፍል ሲገባ ንጉሱም ታሪኩን ሰማ። የንጉሱ አይን ታውሯል። ያ ሰውዬ ምንም አይጠቅም መስሎኝ ነበር። ነገር ግን ጦርነቱን አሸንፎ መጣ። እሱ ከተጠቀመ ለኔ በጣም ጎጂ ነው። የዝቅተኛ ሰዎችን ሀብት መዝረፍ፣ መንገዱን መፈለግ አለብኝ። ንጉሱም በፍጥነት ኮፍያውን አወለቀ። ምን እያሰብክ ነው ቻንስለር? ለዚህ ስራ የሆነ ማብራሪያ ያስፈልጋል። አንተ ለድሃዎች ሐዘንና ለቅሶ ያመጣ ሰው ነህ። ቻንስለር ንጉሱን በማየቱ ደነገጠ። ለማምለጥ ሮጠ። ንጉሱ ለመሸሽ ሲሮጥ ስላየው ወዲያውኑ ወታደሮቹን ጠራበት። በፍጥነት ገቡና ቻንስለርን አሰሩት። እንዲታሰር አዘዘበት። ከቻንስለር እስር በኋላ ንጉሱ በጣም ደስ ብሎት ነበር። ከሴድሪክም ወርቅና ነሐስ ሸለመው። ሴድሪክ ደግ ሰው መሆኑንም አመነ። ህዝቡን በጣም ይወዳል። ንጉሱም አማች አደረገው። ልጁንም እንዲያገባ ፈቀደለት። ከዛ ጊዜ በኋላ ሰዎች በደስታ መኖር ጀመሩ። ምቹ ህይወትም ነበራቸው። ይህ ሁሉ የሆነው በታምረኛው ሴድሪክ ነው።